በመጽሐፍ ቅዱሳችን ላይ በመኃልየ መጽሐፍ ምዕራፍ 1 ቁጥር 4 ላይ መጽሐፍ ቅዱስ እንደዚህ ይላል፣ ሳበኝ ካንተም በኋላ እንሮጣለን። ወዳጆቼ ዛሬ እግዚአብሔር ወደ ክብሩ ሊስባችሁ ይፈልጋል። በምህረቱ ሊስባችሁ ይፈልጋል። ከእናንተ የሚጠበቀው እጃችሁን አንስታችሁ ሳበኝ ማለት ብቻ። እግዚአብሔር ሲስባችሁ የሚያስገባችሁ ቦታ አለ። ጌታ ኢየሱስ በምህረት ጉልበት ሊስብሽ ይፈልጋል። በምህረት ጉልበት ሊስብ ይፈልጋል። ከየትኛው ከተያዝክበት ጉዳይ እግዚአብሔር አምላክ እንዲረዳ ከፈለግ ሳበኝ በለው። ሲስብህ ወደ ምህረት ወደ ዘላለማዊ ሕይወት ያስገባል። ሲስብህ እሱ ወዳለበት ክብር ይስብሃል። እሱ ወዳለበት እረፍት፣ እሱ ወዳለበት ጤንነት፣ እሱ ወዳለበት ፈውስ ይስብሃል። በማንኛውም ጉዳይ ላይ ሆነ ዛሬ ይህንን ቃል በእግዚአብሔር ፊት በጩኸት አሰማው። ጌታ ኢየሱስ እንዲስብህ እጅህን አንስተህ ጥራ። የእውነት ልንገርህ፣ ወደ እረፍቱ ይስብሃል፣ ወደ ክብር ይስብሃል፣ ወደ ወንጌሉ እውነት፣ ወደ ተጠራህበት ጥሪ ይስብሃል። ስለዚህ ሁላችሁ ይህንን መልእክት የምትሰሙ ባላችሁበት ስፍራ ላይ ጌታ ኢየሱስ እንዲስባችሁ ሳበኝ በሉት። ሲስባችሁ በምህረት ይጎበኛችኋል፣ ጉብኝቱ ያገኛችኋል። ስለዚህ ሳበኝ በሉት። ካንተም በኋላ እንሮጣለን እንደሚል መጽሐፍ የሱን ፉትስቴፕ መከተል ይሆንላችኋል። የሱን ሕይወት መከተል ይሆንላችኋል። የሱን አካሄድ መከተል ይሆንላችኋል። የሱን ስርዓት መከተል ይሆንላችኋል። ወደ እሱ ስርዓት ግን ለመግባት የመጀመሪያ ማድረግ ያለባችሁ ሳበኝ በሉት። እውነት ልንገራችሁ፣ ይስባችኋል፣ ፈቃደኛ ነውና። ዛሬ የእውነት ከልባችሁ ጌታ ኢየሱስ እንዲስባችሁ በእምነት ሳበኝ በሉት። ይስባችኋል። ወደ እረፍት ትገባላችሁ፣ ወደ ጤንነት ትገባላችሁ፣ ወደ ፈውስ ትገባላችሁ፣ ወደ ክብር ትገባላችሁ። ጌታ በነገር ሁሉ ይባርካችሁ በኢየሱስ